አንድ ልጅ ፈልግ ነበር። አንድ ልጅ ቢኖረኝ ብዬ ነበር። እውነት ለመናገር ይች ልጅ ብዙ ጊዜ ማለት ነው ልቤን ትነካዋለች እና ስታለቅስ ሳያት ምን አለ እንደምታለቅሰው አጥብቃ ለእግዚአብሔር ብትለምን እላለሁ። ልትለምን ትችላለች አይደል ነው። ግን እግዚአብሔርን አንዳንዴ ደግሞ በቃ እንዲህ ለህዝብ አልቅሳ የምትነግረውን ለፈጣሪ ሁሌ ቀን በቀን ብትነግረው እግዚአብሔር ደግሞ አይሆንም በቃ ይሄ አንቺ ነሽ ብሎ ከሰጠን ደግሞ ያን የሰጠንን ጸጋ አምሎ መቀበልን የመሰለ ነገር የለም እና ልጅ እግዚአብሔር የሚከለክልበት የራሱ መንገድ አለው። በቃ እግዚአብሔር መሃኖችን እንደፈጠረ ወይም ደግሞ በሆነ መንገድ እንዳትወልዱ ካደረገ እግዚአብሔርን መታገል ነው ብዬ ነው የማስበው። አንዳንዴ እግዚአብሔርን የሆነ ነገር አጥብቀን በጣም በለመንነው ቁጥር የሆነ ነገር በጣም በወደድነው ቁጥር ብዙ ጊዜያታችሁ ከሆነ በጣም የምንፈልገውን ነገር አይሰጠንም፣ አንዳንዴ ደግሞ ይሰጠናል እና እግዚአብሔር የማይሰጥበትም የሚሰጥበትም የራሱ ምክንያት አለው ብዬ ነው የማስበው። እግዚአብሔር መቼም የሆነ ነገር እኛ ልጆቹ ለምነ ነው ለሱ ቢሳነው ነገር የለም እና በጣም ልቤን ትነካዋለች የእውነት ማለት ነው። አሁን ደግሞ ቫይራል ነው ወጣ ይሄ ቪዲዮ እና እግዚአብሔር ምን አለ አልኩ ነው። ምን አለ ይሄ ይሆን ደስታዋ? በዚህ ደስታዋን ልታገኝ ይሆን? እውነት ለመናገር ብዙ እናቶች የወለዱትን ልጅ ማሳደግ እየከበዳቸው የሚጥሉ አሉ፣ ለአሳዳጊ የሚሰጡ አሉ፣ ብዙ ነገር የሚያደርጉ አሉ። አሁን ይቺ ደግሞ ልጅ መውለድ ትፈልጋለች። መውለድ ደግሞ ወልዳ ደግሞ እውነቴን ነው በቃ በዛስ እውነት ደስተኛ ትሆናለች፣ ሙሉ ደስተኛ ትሆናለች። እና እግዚአብሔርስ ምን ይሳነው ይሆን ቢሰጣት እና ደስታዋን ባይ ብዬ ተመኘው። ምክንያቱም በሰው ተከባ በጣም ብዙ ቤተሰብ አላት፣ የሚገርመው ነገር ማለት ነው። ግን ብቸኛ ናት። ምክንያቱም አንድ ነገር ናት በቃ የምትፈልገው ሁሌም ማለት ነው። እና አንዳንዴ መምከር አልፈልግም፣ ግን በጣም እግዚአብሔርን በጣም በቃ እምቢ ያለንን ነገር አምነን ብንቀበል እሱ ደግሞ መፍትሄ ይኖረዋል። በቃ አምነን መቀበል ነው። ገባችሁ? ሁላችንም የምንፈልገውን አግኝተን አይደለም። ሁሉም ሰው በልጁ ደስተኛ ነው ማለት አይደለም። የወለደው ሁሉ ደስተኛ አይደለም። በልጁ የሚገደል አለ፣ በልጁ የሚደሰት አለ፣ በልጁ የሚሰቃይ አለ እና እኔ እንጃ እግዚአብሔር ምንም የሚሳነው የለም። መድኃኔዓለም ለሱ ምንም የሚሳነው የለም። በ40 በ50 በ60 በ70 በ80 ይወለዳል እና ለዚች ልጅ እንደው ልጅ በሰጣት ፈጣሪ እና እውነት እንዲህ ሁሌ እየመጣች እኔ ከማውቃት ዓመት ሊሆነኝ ነው እና ሁሌ እየመጣች አሁን በፊትም ስለ ልጅ ነው ስታወራ ስታዝን የሰማሁት። ዛሬም ደግሞ በጣም በቃ ፈጣሪ ምን አለ ሚስጥሯን ቢፈታላት። መድኃኔዓለም ምን ይሳነዋል? እውነት እሱ ሚስጥርሽን ይፍታልሽ፣ የልብሽን መሻት ይስጥሽ። ግን እህቴ እኔ እንደው መልእክቴ ከደረሰሽ እንኳን አንዳንዴ አምኖ መቀበልን እግዚአብሔርን ማስከፋት ነው። የሞተን ሰው መመለስ እንደማንችል ካወቅን ያለን አማራጭ መጽናናት ነው አይደለ? በጣም የምንወዳቸው ሰዎች፣ በጣም እንሳሳላቸው ሰዎች ከኛ ሲሄዱ ያለን አማራጭ ከጊዜ በኋላ አምኖ መቀበል ነው እና አንዳንዴ በቃ ለእኔ አይገባም አልተፈቀደልኝም ብለን አምነን ስንቀበል የአእምሮ ሰላምም ደስታም እንደገና ደግሞ ሌላ ወደኛ የሚመጡ ነገሮችን ሁሉ አይዘጉብንም እና ሌላ ነገሮች የሚመጡብሽን እንደዚህ ይህንን በማሰብ ሁሌ ማለት ነው አንዳንዴ በጣም በቃ ማይፈቀድልን ነገር በጣም አጥብቀን በለምን ቁጥር ሌሎችን እንረሳቸዋለን እና እንደዛ ብታደርግ ይላለው። ግን ደግሞ እግዚአብሔር ደግሞ ምንም የሚሳነው የለም። አሁንም ቢሆን ተስፋ አትቁረጭ። እድሜ የሴት ልጅ 45 ዓመት ካለፈ በኋላ አይወለድም ይባላል። ግን ብዙዎች ወልደዋል፣ እያየን ነው። መጽሐፍ ቅዱሳችን ላይም አለ፣ በአካልም እያየን ነው። በቅርብ የሚሆኑ ሴት ወልደዋል፣ 2 ሴቶች በ75 ዓመታቸው ምናምንና እግዚአብሔር እኛ እስከተነፈስን ድረስ በህይወት እስካለን ድረስ ምንም ተስፋ መቁረጥ የሚባል የለም። በህይወታችን ተስፋ መቁረጥ ያለብን የሞትን ቀን ብቻ ነው። ይችን ዓለም የተሰናበትን ቀን ብቻ ነው። እስከተነፈስን ትንፋሻችን እስካለ ድረስ ተስፋ አለ ማለት ነው እና እግዚአብሔር አምላክ ደግሞ የልብሽን መሻት ቢሰጥሽ፣ የእውነት የልብሽን መሻት ይስጥሽ። አንቺ የወለድሽ ቀን አንቺ ከወለድሽ እግዚአብሔር እውነቴን ነው
አንቺ ደስ ብሎሽ ከወለድሽ እግዚአብሔር ከሰጠሽ ማለት ነው ደስታሽ ሙሉ ሲሆን እኔ ለመድኃኒዓለም ስለቴን አስገባለሁ። የእውነት በጣም ነው በቃ ልብ የሚሰብር አንዳንዴ ለማይፈልጉት እናቶች ሲሰጥ ምን አለ ለሚፈልጉት ቢሰጥ እላለሁኝ። እና ይሄን ደግሞ እግዚአብሔር መከራከር ነውና ይስጥሽ መድኃኒዓለም የልብሽን መሻት ይስጥሽና ተስፋ አትቁረጭ እህቴ፣ ተስፋ አትቁረጭ። አንዳንዴ ተስፋ ማድረግ በጣም ትልቅ ነገር ነው። የሰው ልጅ የሞት ጫፍ ሆኖ እንኳን ተስፋ አይቆርጥም። እንኳን ገና አንቺ ልጅ ነሽ እድሜሽ 40 ምናምን ምንም አይደለም ልትወልጂ ትችያለሽ በ2 በ3 ዓመት እና እግዚአብሔር ተስፋ የሚቆረጥበት አይደለም። እስካልሞትን ድረስ በፈጣሪ ተስፋ አንቆርጥም። አመሰግናለሁ ስላዳመጣችሁኝ።